የማያሳፍር ሆኖ ፐርፌክሽናችን ሆኖ በአፊት ኢየሱስ ቆመልን። እኛ ደግሞ እዚህ ዘማዊ ትውልድ መካከል በዚህ በጠፋው ዓለም መካከል እሱን ሪፕሬዘንት አድርገን ልንቆም ነው። ስለዚህ ጽድቃችን በክርስቶስ ተሰርቶ ያለቀንም፣ ቅድስና ስንል ግን አሁን ያለንበት ነው። ኢትስ ፕሮሰስ። ክብር ለእግዚአብሔር ይሁን። ቅድስና ስንል ፕሮሰስ ነው። ትራንስፎርሜሽን ኦፍ አወር ሶል፣ በልባችን መታደስ እየተለወጥን ስንሄድ። ለዚህ ሁሉ ግን ግራውንዱ ቤዙ ፌሎሺፕ ነው፣ የቅዱሳን ህብረት ነው፣ ቤተ ክርስቲያን ነው። ሮሜ ላይ ምን ይላል? ወንድሞች ያለ እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ሰውነታችሁን ታቀርቡ ዘንድ በልምራዬ ለምናችኋለሁ አለ። ሰውነታችሁ ይህን የምናቀርበው ኦኬ ቦዲ መስት ቢ ፕሬዘንት፣ ሰውነታችሁን አቅርቡ ነው ያለው። ደግሞ በልባችሁ መታደስ ተለወጡ እንጂ አለ ይህን ዓለም አትምሰሉ። ይሄ ዓለም ፋሽኔትድ የሚሆን ነው። ሁል ጊዜ ራሱን በተለያየ ነገር አብዴት የሚያደርግ የሚመስል እየለዋወጠ የሚሄድ በፋሽን የተሞላ ነው። የእኛ ግን ለዘላለም የጸና ነው፣ ፋሽኔትድ አይሆንም። ምክንያቱም የእግዚአብሔር አንድ ውሳኔ አለ የማይለወጥ። ምንድን ነው ይሄ ውሳኔ? ነገሮችን ሁሉ ለበጎ ይለውጧል ብሎ ሮሜ ላይ እንደሚናገረው ምንድን ነው ሲባል ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗልና ነው። ይሄ እግዚአብሔር ውሳኔ ነው። እግዚአብሔር ይህንን ውሳኔ ወደ ፍጻሜ ለማምጣት የት ነው ባንኩዌቱ? ያ ነገር ማቴሪያሉን ያስቀመጠው ሲባል አሞንግ ደ ብራዘርስ ነው፣ በወንድሞች መካከል ነው። ኢን ደ ቸርች ኢን ደ ፌሎሺፕ ነው። ለዚህ ነው ፕሬዘንት ሲል የነ ፕሬዘንት የምናደርገው አወር ቦዲ መስት ቢ ፕሬዘንት ኢን ደ ፌሎሺፕ። ነገር ግን ውስጣችንን ደግሞ የሚለውጠው የጌታ ህይወት አለ። ሜታቦሊካሊ እየለወጠው እያደሰው ኮምፕሊትሊ የልጁ መልክ በኛ እንዲመጣ ያንን ነው። ለዚህ ነው እዛ ላይ ሮሜ 8 ላይ 12 ላይ በመታደስ ተለወጡ ብሎ ይህን ዓለም አትምሰሉ ይልና ወረድ ብሎ ምን ይላል? ማንም እንደ ራሱ እንዳያስብ